እስቲ ጨብጠኝ። እንዴት ነህልኝ ጆንዬ? ሁሉ መልካም ነው? ምን እያረክ ነው እዚህ ውስጥ? በጣም የሚያስፈራ ቦታ ነው፣ ዋሻ ነው፣ ጨለማ ነው ይሄ ቦታ። ይኸውላችሁ እንደምታዩት እዚህ ቦታ ላይ ለዘንዶ ግብር የምንገብርበት ቦታ ነው ከሰውየው ጋር። ሰላም ወንድሜ እንደምን ነህ? ሰላም ላንተ ይሁን። ሰላም ነው ወይ? ሰላም ነህልኝ? ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ድረስ ያው ነው። ኢየሱስ ይወድሃል። የናዝሬቱ ኢየሱስ ይወድሃል። የናዝሬቱ ኢየሱስ ይወድሃል። እግዚአብሔር ፍቅር ነው። የሞተልህ፣ የታረደልህ፣ የተሰዋልህ አዳኝ አለ፣ መድኃኒት አለ። ወንድሜ ማን ነው ስምህ? ጆኒ። እንደምን ነህ ጆኒ? ሰላም ነህልኝ? እንዴት ነህልኝ? ልጸልይልህ እፈልጋለሁ ወንድሜ ጆኒ። እስቲ ብድግ በል ጆኒ። እስቲ ቀና በል ልይክ። እስቲ ቀና በል ጆኒዬ። እንዴት ነህ? ሰላም ነህልኝ? በጣም ነው የምወድህ። እሺ እወድሃለሁ። በጣም ነው የምወድህ። ጌታም ይወድሃል። ልምጣ ወደ አንተ ሰላም ልበልህ ጆኒዬ። ሰላም ነህ አይደለ? ምን እያደረክ ነው እዚህ ውስጥ? አለው እዚህ ነው ያለሁትኝ። ሰላም ነህልኝ አይደል? ደስ ብሎኛል ስላየው። ጸልይልሃለሁ። እግዚአብሔር ታላቅ ነገር ያደርጋል። እሺ ኔትወርክ እንዲቋረጥ አልፈለኩም። ቅዱሳን እንግዲህ በሄድንበት ስፍራ የተለያየ ነገር እየገጠመን ነው። አያችሁት? እንግዲህ የሰው ልጅ እዚህ ውስጥ ለሰው ክቡር የሆነ ሰው አያችሁ፣ ራሱን ስቶ ራሱን ጥሎ ኔትወርክ ውስጥ ስለተቋረጠ ነው ወደ ውጭ የመጣሁትኝ። ዳድዬ እንካ ይሄን ስልክ ወደዛ ያዝልኝ፣ እኔ ገብቼ ጸልይለታለሁ። ኔትወርክ እንዲቋረጥ ስላልፈለኩኝ ነው። አብራችሁ ጸልዩ። ስለዚህ እግዚአብሔር መልካም አምላክ ነው። ክቡር የሆነው የእግዚአብሔር መልክ የከበረው ሰው እንደ እንስሳ እንደ አውሬ እዚህ ዋሻ ውስጥ ተጥሎ ወገን እንደሌለው ዘመድ እንደሌለው እዚህ ጉድጓድ ውስጥ ተጥሎ አይታችኋል። ሰው ጫካ ውስጥ ምንም የሰው ዘር የሌለበት ተመልከቱ። እዚህ ምድረ በዳ ውስጥ እዚህ ጫካ ውስጥ የሰው ልጅ ወድቆ ነው ያለው። ኦሬዲ ይሄ የምታዩት ጎረምሳ ይሄ ጉልበታም ብርቱ ሰው እንግዲህ ተመልከቱ። ጆኒ ነኝ አለኝ። ስሙን እየነገረኝ ነው እያስተዋወቀኝ። እግዚአብሔር መልካም አምላክ ነው። ልጸልይለት እፈልጋለሁ። እግዚአብሔር መልካም አምላክ ነው። ገብቼ እኔ ጸልይለታለሁ። ዳድዬ ስልኩን እዚህ ጋር ያዝ። አስጎብኛቸው፣ ይሄንን ስፍራ አሳያቸው። እኔ ልጸልይ፣ አንተ ሌላ አሳያቸው። እዚህ አካባቢ ዳድዬ ምን ይሰማሃል እዚህ ስፍራ በመምጣትህ? በመንገድ ላይ በቃ የምታዩት በጣም ያስጠላ ስፍራ ነው። እንደምታዩት ተራራ፣ እባቦች ምናምን ያሉበት ስፍራ ነው። ቅድም እንዳያችሁት እዛ ዋሻ ውስጥ መናፍስት ሲዋጋ ነበረ፣ ከኛ ጋር ነበራችሁ። አሁን ደግሞ ወደ እየወረድን ነው። እዛ ጋር እንደምትመለከቱት ወንዝ አለ። እስቲ ምራን፣ ቀስ እያል ከፊታችን እንዳትወርቅ በጣም ቀስ ብለህ በማስተዋል ተራመድ። እሺ እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር መልካም ነው። በጣም ትላልቅ እሾክ አለ። እሾኩን ተጠንቀቅ በጣም። ጌታ መልካም አምላክ ነው። የፋቱራ የምትባለዋ መንፈስ የወንዝ ዳር መንፈስ ናት። ወንዝ ውስጥ የምትመለክ እና ይሄ ስፍራ ቡቲጂ የሚባል ስፍራ ነው። በጣም የሚገርም ስፍራ ነውና እግዚአብሔር አምላክ የተባረከ ይሁን። እዚህ ስፍራ ላይ ከመናፍስቱ ዓለም ጋር እየመጣው የመናፍስቱን ዓለም መንግስት የማገለግልበት ስፍራ ነው። እኛ አካባቢ ላይ የአውሊያ እንደዚሁም ደግሞ የአደኮብሬ መንፈስ ያለባቸው የተለያዩ ግለሰቦች አሉ። ከነዛ ግለሰቦች መካከል አንዱ የሆነው እሱ ጋር ለ2 ዓመት ከምናምን ቆይቻለሁና እዚህ ቦታ እየመጣን ከመናፍስቱ ዓለም ጋር ቃል ኪዳን የምናድስበት የመናፍስቱን ዓለም ተልእኮና መልእክት
የምንቀበልበት ስፍራ ነው ይሄ ስፍራ። ከሚሰራበት አንዱ መንፈስ ምንድነው? ከተማን የመርገም ከተማ ላይ የእርግማንን ቃል የምናወጣበት ስፍራ ነው። እዚህ ከፊት ለፊት ቆይ ላሳያችሁ። ይሄን ተራራ ታዩታላችሁ። በጣም ትልቅ ተራራ ነው። እዚህ ተራራው አናት ላይ ስትወጡ ሙሉ ድሬዳዋ ከተማ ወርታች ይታያል ማለት ነውና እዚህ ተራራው ላይ በመውጣት ከተማን ነው የምንራገመው። ዛሬ ይሄው ፋሪስ ታች ነው ያለው። ዛሬ እዚህ ስፍራ ይዣችሁ መጥቻለሁ። ጌታ ይረዳናል። ፋቱራ የምትባለውን የወንዝ ዳር አማልክት እንገለብጣለን። እግዚአብሔር ታላቅን ነገር ያደርጋል። ጌታ ኢየሱስ የተባረከ ይሁን። እኔም እንግዲህ ልጄ ወዳለበት ስፍራ ወርዳለሁ። ቅድም ተንሸራትቼ ወድቄ ነው። እሺ ስፖርተኛ ወደቀ። እንግዲህ እኔ ለልጄ ስፈራ እኔ ወደኩኝ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። በጣም አስቀያሚ መንገድ ነው። ወይኔ ልምራ። ኢየሱስ ጌታ ነው። አንተም ቀስ በል። በጣም አደገኛ የሆነ ቁልቁለት ነው። ቁልቁለቱን እየጨረስን ነው የምንገኘው። እዚህ ቦታ ላይም መሰዊያውን ማሳያችኋለሁ። በጣም ትልቅ አለት አለ። እዛ መሰዊያው ጋር ወስጄ ነው ማሳያችሁ። እዚህ ቦታም ለመናፍስቱ ዓለም ከሰዋንለት በኋላ እዚህም ሌላ ደግሞ በተጨማሪ ሌላ ዋሻ አለ። ሌላ ዋሻ አለ እዚህ ቦታ። እዚህ ዋሻ ውስጥ በመግባት ከመናፍስቱ ጋር ቃል ኪዳን እንገባ ነበረ። ዳድዬ በጣም ቀስበል አባ ወዳለሁ። ቀስ እዩት። እንደምታዩት የተለያየ ቦታ ውሃ ያቁራል። ይሄ ነው ቡትጂ ማለት ይሄ ነው። ትላልቅ አለቶች ያሉበት፣ ትላልቅ አለቶች የሚገኙበት በጣም የሚያስፈራ በጣም ከባድ የሆነ ስፍራ ነው። ውሃዎች እንደዚህ ያሉ ውሃዎች አሉ። ወደዛው ሲጃ ያሳያችኋለሁ። እዚህ ጋር የምታዩት የተቃጠለ ነገር ይታያችኋል። እዚህ ጋር ይሄ ድንጋይ ለረጅም ዓመት ለመናፍስቱ ዓለም የምንሰዋበት ነው። ይሄ የነደደው እሳት መሰዊያ ስንሰዋ ነው። ለሰይጣን መንግስት መስዋዕት የምንሰዋበት ስፍራ ነው። ድንጋዩ ይሄ ነው። ለእናንተ እምነት እንዲሆን ነው ሲጀ ማሳያችሁ። ይሄ የምታዩት የተቃጠለው የነደደው በጠቅላላ እሳት እንግዲህ የረጅም ዓመት ሳይጠፋ እስከ ዛሬ ድረስ ምልክቱ አለ እዚህ ስፍራ ላይ። በጌታ ፊት ነው ይሄን የምናገረው። ይሄ ለመናፍስቱ ዓለም የምንሰዋበት ቦታ ነበረ። ከእሳቸው ጋር ከሰውየው ጋር አሁን በህይወት የሉም። ኦልሬዲ ጌታ ወስዷቸዋል። ከተማውን የሚያቆሽሽ መንፈስ ይሰራበት ስለነበረ ሰውየው አሁን በህይወት የለም። እዚህ አለት ላይ እዚህ ድንጋይ ላይ በመውጣት እዚህ ላይ ነበር ምንሰዋው ለመናፍስቱ። በጣም አይዞህ ልጄን አባ በጣም ከባድ የሆነ ስፍራ ነው። ከዚህ በኋላ የሚሰዋውን መስዋዕት ከዚህ ላይ በመውሰድ እንግዲህ ረጅም ዘመን ያስቆጠሩ የሚሰው ቀንዱ ምኑ አለ ይውላችሁ ይሁት። ለምን ይሄ የመስዋዕት ቦታ ነው። መስዋዕት የሚሰዋበት ቦታ ነው። ያው ይታያችኋል ብዬ ተስፋ አደርጋለሁ። ያው ኮቴው አጥንት ምናምን አላየው። አጥንት ምናምን አለና ያው ይሄን መስዋዕት ከሰዋን በኋላ ቀጥታ ያንን የሰዋነውን አንዳንድ የተሰዋውን የእንስሳውን ክፍል ይዘን ከሰውየው ጋር እዚህ ጋር ዋሻ አለ። ይሄ ደግሞ ሌላ ዋሻ ነው። ተመልከቱ። ከተማውን ሙሉ በከተማው ዙሪያው የሚገኘው ዋሻ ነው። በጣም ከባባድ ዋሻዎች። እዚህ ደግሞ በመምጣት እዚህ ደግሞ ለአውሬ እንደገና ግብር እንገብራለን። እዚህ ውስጥ ምንድነው በፊት ይመጣ ነበር፣ ዘንዶ ይመጣ ነበር እዚህ ውስጥ። በጣም በሚገርም ሁኔታ አጠጋብዬ ላሳያችሁ። የሚገርም ነው። አሁንም የሆነ እብድ እዚህ ውስጥ ተኝቷል። የሆነ ሰው እዚህ ውስጥ ተኝቷል። ጂሰስ ዛሬ ምን አይነት የፈተና ቀን ነው! ኢየሱስ ጌታ ነው። ሰላም ወንድሜ፣ እንዴት ነህ? የሚገርም ነው። ሰላም ወንድሜ፣ ሰላም ላንተ ይሁን። ጭራሽ አይሰማም፣ ነፍሱንም አያውቅም። የተኛ ሰው ይታያቸዋል እዚህ ውስጥ። እንግዲህ አይምሮን የሳተ ሰው እንደሆነ ያስታውቃል። ጌታ ቢረዳኝ ምጸልይለት ነጻ ቢወጣ ደስ ይለኛል። ይገርማል ማለት የሰው ዘር እዚህ ውስጥ ሊተኛ ሊያድር አይችልም። በጣም ከባድ ቦታ ነው። እጅግ በጣም ከባድ ነው።
አንተ ብርቱ ሰው ነህ። አንተ ጀግና ነህ። ሁሉ ነው። እግዚአብሔር ካንተ ጋር ይሁን። እሺ አውሬ ምንድን ነው? አውሬ አለ እዚህ። አውሬ ይመጣል እዚህ። ምን አይነት አውሬ? ዘንዶ ይመጣል። ኢየሱስ ጌታ ነው። ጆንዬ 2 ደቂቃ ልጸልይ። ጻድቅና ቅዱስ አባት ሆይ በጌታ በኢየሱስ ስም ወንድሜን አደራ ሰጣለሁ። እጅግ ክብርህ፣ እሳት፣ መንፈስህ፣ ኃይል በሱ ላይ ይሁን። ማናቸውም ጨለማ ከሱ ላይ ተነሳ ይሁን። አጋንንታዊ ተግዳሮት ሁሉ የተሰበረ ይሁን። እግዚአብሔር ሆይ ናዝሬቱ ኢየሱስ ከሰው ዘር ተለይቶ ውሎና ዳሩ በመቃብር ስፍራ የነበረውን ለጊዮን የሚባል መንፈስ የነበረበትን እንደፈታ ልቡ ወደሱ እንደተመለሰ አይምሮን እንደመለሰ ልብስ እንደሰጠው እንዳለበሰው እግዚአብሔር ፈውሶ ወደ ማህበረሰቡ እንደቀላቀለው ዛሬ በጌታ በኢየሱስም ለወንድሜ ጆኒ መፈታት ይሁን፣ ነፃ መውጣት ይሁንለት በክርስቶስ ኢየሱስ ስም። ከዚህ ሰከንድ ጀምሮ አይምሮ ሁሉ የተመለሰ ይሁን፣ ቀንበር ሁሉ ከሱ ላይ ተሰበረ ይሁን። በኢየሱስ ስም ነፃ ይውጣ፣ በኢየሱስ ስም ነፃ ይውጣ፣ በኢየሱስ ስም ነፃ ይውጣ፣ በኢየሱስ ስም ነፃ ይውጣ። ማናቸውም ቀንበር ከሱ ላይ ተሰበረ ይሁን፣ ፍጹም ነፃ እንዲወጣ ዝሻል። in the name of Jesus ወዳለሁ። እግዚአብሔር ካንተ ጋር እሺ ጆኒ